የምስራቅ ጉራጌና ማረቆ ልዩ ወረዳ ሀገረ ስብከት ማህበረ አክሊሲያ ናቸውና ስብሰባው ለምን አስፈለገ? እናም ደግሞ ከማህበሩ ምንድነው የሚሰሩት? ማህበሩ ላይ ምን ወክሎ ነው እየሰሩ ያሉት እርሱ አሁን? እናም ደግሞ ስብሰባው አስፈላጊነቱ ለምንድን ነው? ጥሩ። ስሜ አለማየሁ ዘለቀ ይባላል። የማህበረ አክሊሲያ የሶዶ ወረዳ ሰብሳቢ ነኝ። ማህበሩ ያው ሀገረ ስብከቱ ከተመሰረተ በኋላ ሀገረ ስብከቱ ሲጠይቁ የነበሩ አካላቶች እንዳይበታተኑ በሚል የተመሰረተ ማህበር ነው። ማህበሩ ከተመሰረተ በኋላ ሰፋፊ ስራ ሲሰራ ቆይቷል። እየሰራቸው ካሉ ስራዎች የዛሬ አንዱ ነው። የዛሬ ስብሰባ ዋናው ዓላማ በሀገረ ስብከቱ ከፍተኛ ችግር ተፈጥሯል። ይህም ችግር በሀገረ ስብከቱ አመራሮች መካከል የተፈጠረ መሰነጣጠቅ አለ። ይህን መሰነጣጠቅ እንዴት እንፍታው በሚል ከየአጥቢያ ቤተ ክርስቲያናቱ ምዕመናንን ሰብስበን መፍትሄ ለመፈለግ ነው ያወያየ ነውና እንግዲህ በዚህ ደረጃ ነው ይህንን በማህበር ደረጃ ይህንን እኛ ኃላፊነት ወስደን ያዘጋጀ ነውና ባሰብነው መልኩ ተሳክቶልናል ብለን ነው ስብሰባውን የምናስበው። ጥሩ ነበር ለማለት ነው። እሺ፣ ስብሰባው ላይ የተነሱትን ሀሳቦች እስቲ 1 2 3 ብሎ ይጥቀሱልን። ስብሰባ ላይ ከተነሱት ሀሳቦች አንደኛው አዲስ አበባ በነበር መድረክ ጳጳሱና ቆሞሱ ታርቀው ሀገረ ስብከቱን ለመክፈት ተስማምተው ነበር። በተስማሙት መሰረት ጳጳሱ ከቆሞሱ ጋር ወይም ከስራ አስኪያጁ ጋር ሆኖ ሀገረ ስብከቱን ፈቃደኛ ስላልሆኑ ሀገረ ስብከቱ ስራ የሚጀምርበት ሁኔታ ከምዕመናን ጋር ለመነጋገር ነው አንደኛው ዓላማ የነበረው ከተነሱት ሀሳቦች። ሁለተኛው አሁን በሀገረ ስብከቱ አካባቢ ከፍተኛ የሀብት ምዝበራ አለ። በተለይ በቤተ ክርስቲያን በቤተ ክህነት አካባቢ ከፍተኛ ምዝበራ አለ፣ ሌብነት አለ። ይሄን ሌብነት ለመቃወም ነው የተነሳው ማህበረ አክሊሲያ። ይህንን ዓላማው ለህዝቡ ለምዕመኑ ለማሳወቅ ነው ሁለተኛው ዓላማውና ሌላኛው ከወረዳ ከአጥቢያ ቤተ ክርስቲያናት ጋር ካሉ ምዕመናንና የቤተ ክርስቲያን ሰበካ ጉባኤዎች ጋር በጋራ ሆነን እየሰራን የተፈጠረውን ችግር ለመፍታት ነውና በዋነኛነት እነዚህን ዓላማዎች ይዘን ተነስተን ዛሬ ውይይት ያደረግንባቸው ነገሮች እነዚህ ናቸው በዋናነት። እሺ እሺ።